አክብሮታዊ ሰላምታችን በያላችሁበት ይድረስ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንደምን ቆይታችኋል? ሰዓቱ ብለን የመራረጥናቸውን አጫጭር መረጃዎችን ይዘን ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የትግራይ ኃይሎች በወልቃይት ትንኮሳ ሲፈጽሙ የኢትዮጵያ አየር ኃይል ጥቃት መፈጸሙ ታውቋል። ጥቃቱ በድንበር አካባቢ በሚገኝ የጦር መሳሪያ ማከማቻ ላይ ያነጣጠረ መሆኑም ተመላክቷል። ይህ በእንዲህ ያለ በአክሱም ከተማ ታጣቂዎች ዊነር ኮሌጅ በመግባት በፈተና ላይ በነበሩ ተማሪዎች ላይ ድብደባ መፈጸማቸው ተገለጸ። በግቢ ውስጥ በነበሩ 50 የሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት መፈጸማቸውም ተገልጿል። በዝርዝር ይዘኗል። አዛውንቷ እናት አህዛህሉፍ ከስር መለቀቃቸው ተሰምቷል። እንዴት ተለቀቁ? ይዘኗል። ህወሓት የቪዛ ማዕቀቡን ሚዛናዊነት የጎደለው ሲል ኮነነ። የአሜሪካ መንግስት በፓርቲው አመራሮች ላይ የጣለው የቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል የህወሓት ማዕከላዊ ኮሚቴ ትናንት ሰኔ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫ ክፉኛ ኮነነ። በሌላ በኩል ደግሞ የአሜሪካ የውጭ ጉዳይ መስሪያ ቤት ስማቸውን በይፋ ሳይገልጽ ጽንፈኛ ሲል በጠራቸው የህወሓት አመራሮች ላይ የጣለው ይኸው የቪዛ እገዳ ውስጥ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በዝርዝር ውስጥ ስማቸው እንዳልተካተተ ተመላክቷል። ነገር ግን የ6 ግለሰቦች ስም ተዘርዝሯል። እነግራችኋለን። የባህር መስመሮች የብሔራዊ ልማት ጉዳይ ናቸው፣ የቀይ ባህር ተደራሽነትም ፍላጎት እንጂ የግጭት መንስኤ አይደለም ሲሉ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ገለጹ። የሆርሙዝ ሰርጥ ተመልሶ መዘጋቱ ተገለጸ። አሜሪካ ስምምነቱን ጥሳለች ሲል የኢራን አብዮታዊ ዘብ መንግስት አስታውቋል። በዝርዝር ይዘኗል። የተከበራችሁ የቻናላችን ቤተሰቦች እስከ መጨረሻው ድረስ አብራችሁን ውስጥ ቆዩ። እነዚህና ሌሎችን በዝርዝር እናደርሳለን። ለቻናላችን አዲስ ከሆናችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ቤተሰብ የሆኑ ወደ ዝርዝር መረጃዎች እናመራለን። የትግራይ ኃይሎች በወልቃይት በኩል ትንኮሳ ሲፈጽሙ የኢትዮጵያ አየር ኃይል ጥቃት መፈጸሙ ታውቋል። ትላንት አርብ ሰኔ 12 ቀን 2018 ዓ.ም በሱዳን በኩል የተነሱ አርሚ 7 ተብሎ የሚጠራው የህወሓት ጦር አባላት ማለዳ አካባቢ ሱዳንና ኢትዮጵያን በሚያዋስነው የሸረሪና መስመር በኩል ትንኮሳ ፈጽሞ እንደነበር የታወቀ ሲሆን ጥቂት ሰዓታት ከፈጀ የተኩስ ልውውጥ በኋላ ጥቃቱን የሰነዘረው ኃይል ወደ ኋላ መመለሱ ተገልጿል። ከትንኮሳው በኋላም የኢትዮጵያ አየር ኃይል የትግራይ ኃይሎች ወታደራዊ ጣቢያ ላይ ጥቃት መፈጸሙ ታውቋል። ስለተፈጸመው የድሮን ጥቃት ዝርዝር መረጃ ባይገኝም በድንበር አካባቢ በሚገኝ የጦር መሳሪያ ማከማቻ ላይ ያነጣጠረ መሆኑም ተመላክቷል። በአክሱም ከተማ ታጣቂዎች ወደ ዊነር ኮሌጅ በመግባት በፈተና ላይ በነበሩ ተማሪዎች ላይ ድብደባ መፈጸማቸው ተገለጸ። በትግራይ ክልል እየቀጠለ ካለው ወቅታዊ ውጥረትና ተገዳጅ የውትድርና ምልመላ ጋር በተያያዘ በአክሱም ከተማ በሚገኘው ዊነር ኮሌጅ ግቢ ውስጥ ታጣቂዎች በኃይል በመግባት በፈተና ላይ በነበሩ ተማሪዎች ላይ ከፍተኛ ድብደባና ማስፈራራት መፈጸማቸውን የሚያሳዩ ይፋዊ ሰነዶች ወጥተዋል። የኮሌጁ ይፋዊ የክስ ደብዳቤ ላይ በዝርዝር ለተመለከተው ሐሙስ ሰኔ 11 ቀን 2018 ዓ.ም ረፋር ላይ 4 ሰዓት ተኩል ላይ የተወሰኑ ግለሰቦች ሚሊሻዎችና የፖሊስ አባላት ወደ ዊነር ኮሌጅ ግቢ ውስጥ ገብተዋል። በወቅቱ ፈተና ላይ የነበሩ የኮሌጁን ተማሪዎች መደበኛ የመማር ማስተማር ሂደት በማስተጓጎል በግቢ ውስጥ በነበሩ 50 የሚጠጉ ተማሪዎች ላይ ኢሰብአዊ በሆነ መንገድ በማስፈራራትና በመደብደብ ከባድ ጥቃት ፈጽመውባቸዋል ተብሏል። በተጨማሪም ታጣቂዎቹ በፈጸሙት የኃይል እርምጃ በኮሌጁ ንብረት ላይ ጉዳት ያደረሱ ሲሆን ከ30 በላይ የተማሪዎች መቀመጫ ወንበሮችን ሰባብረው መውጣታቸውን የኮሌጅ ዲን ረዳት ፕሮፌሰር ወርቅነህ ገብረስላሴ ጸጋይ ለአክሱም ከተማ ፖሊስ ጣቢያ በጻፉት የክስ ማመልከቻ አሰፍረዋል። የአክሱም ከተማና አካባቢው በአሁኑ ወቅት ከፍተኛ ቁጥር ያለው ተገዳጅ የውትድርና ምልመላ በስፋት እየተካሄደባቸው ካሉ ቀጠናዎች አንዱ መሆኑ የሚነገር ሲሆን ታጣቂዎች የከፍተኛ ትምህርት ተቋማትን ግቢ በመግባት በፈተና ላይ ባሉ ተማሪዎች ላይ እንዲህ አይነት ድብደባ በመፈጸማቸው በትግራይ የውስጥ ጸጥታና በዜጎች ሰብአዊ መብቶች ላይ እያሳደረ ያለው ስጋት ከፍተኛ ደረጃ ላይ መድረሱን ታዛቢዎች ይገልጻሉ። ህወሓት የቪዛ ማዕቀቡን ሚዛናዊነት የጎደለው ነው ሲል ኮነነ።
የአሜሪካ መንግስት በፓርቲው አመራሮች ላይ የጣለው የቪዛ ገደብ ያልተሟላና ሚዛናዊነት የጎደለው ግምገማ ላይ የተመሰረተ ነው ሲል የህዝባዊ ወያኔ ሓርነት ትግራይ ማዕከላዊ ኮሚቴ ትናንት ሰኔ 12 ቀን 2018 ዓ.ም ባወጣው ይፋዊ መግለጫው ክፉኛ ኮነነ። ህወሓት ለአካባቢው ሰላምና መረጋጋት የአሜሪካን ሚና እንደሚያከብር ቢገልጽም አዲሱ የማዕቀብ ውሳኔ ግን የኢትዮጵያ ፌዴራል መንግስት በፕሬቶሪያው ስምምነት መሰረት ያሉበትን ግዴታዎች በተደጋጋሚ አለመወጣቱን ወደ ጎን በመተው ኃላፊነቱን ሙሉ በሙሉ በህወሓት ላይ ብቻ የሚጭን በመሆኑ ፍጹም ተቀባይነት የሌለው ነው ሲል ገልጿል። የፕሬቶሪያው የሰላም ስምምነት ከተፈረመ ከ3 ዓመታት በላይ ቢያልፉም የህገ መንግስታዊ ስርዓት መመለስ፣ ተፈናቃዮች መዋቅራዊ እርዳታ፣ የውጭ ኃይሎች ከትግራይ መሬት መውጣትና የህወሓት ህጋዊና ፖለቲካዊ ሰውነት እውቅና ማግኘት የተባሉት ቁልፍ ድንጋጌዎች አሁንም አልተተገበሩም ብሏል። በተለይም ትግራይ ግንቦት 24 ቀን 2018 ዓ.ም ከተካሄደው ምርጫ መገለሉን እንደ ማሳያ ጠቅሷል። በትግራይ ህዝብ ላይ እየደረሰ ያለው ሰብአዊ ቀውስና የራብ መቅሰፍት የፓርቲው ግትርነት ሳይሆን የፌዴራል መንግስቱ ደሞዝ፣ የባንክ አገልግሎት፣ የነዳጅ አቅርቦትና የሰብአዊ እርዳታ ላይ የጣለው ከባድ ገደብ እንዲሁም እየሰነዘረው ያለው ወታደራዊና የሰው አልባ አውሮፕላን ወይም ደግሞ ድሮኖች ጥቃቶች ውጤት ነው ብሏል። በመግለጫው ማጠቃለያ ህወሓት አንዱን ፈራሚ አካል ብቻ ተጠያቂ ማድረግ በሰላም ሂደቱ ላይ ያለውን እምነት እንደሚያጠፋው በመጥቀስ ለአሜሪካ መንግስት ባለ 5 ነጥብ ጥሪዎችን አቅርቧል። ፓርቲው ባቀረበው ጥሪ መሰረት የኢትዮጵያ ፌዴራል መንግስት ደሞዝን፣ የባንክ አገልግሎትን፣ የነዳጅ አቅርቦትንና ሰብአዊ ተደራሽነትን ጨምሮ የፕሬቶሪያ ግዴታዎቹን ሙሉ በሙሉ እንዲወጣ ጫና እንዲደረግበትም ጠይቋል። በተጨማሪም ለትግራይ ተፈናቃዮች አስተማማኝ ክብር ያለውና ጊዜ የተገደበለት መመለስ ድጋፍ እንዲደረግና የፌዴራል ያልሆኑ ኃይሎች በሙሉ ከትግራይ ግዛት እንዲወጡ ግፊት እንዲደረግም አሳስቧል። በስምምነቱ መሰረት የህወሓት ህጋዊና ፖለቲካዊ መብት እንዲመለስ ድጋፍ እንዲሰጥ የጠየቀው ፓርቲውም በትግራይ ህዝብ መከራ ላይ ድርሻ ባላቸው ወገኖች ሁሉ ላይ የተጠያቂነት እርምጃዎች በፍትሐዊነትና በማይለዋወጥ መልኩ ተግባራዊ እንዲሆኑ አጽንኦት ሰጥቷል። ፓርቲው አሜሪካ ማዕቀቡን በሁሉም ወገኖች ላይ እኩልና በታማኝነት እንድታራምድም በመጠየቅ መግለጫውን አውግዟል። አዛውንቷ እናት አዛ ህሉፍ ከእስር መለቀቃቸው ተገልጿል። የ76 ዓመቷ አዛውንት ወይዘሮ አዛ ህሉፍ ፍርድ ቤት በዋስ እንዲፈቱ የሰጠውን ውሳኔ በመቃወም ፖሊስ አቅርቦት የነበረው የይግባኝ ጥያቄ ውድቅ መደረጉን ተከትሎ በትላንትናው ዕለት ከእስር መለቀቃቸው ተገልጿል። የእንድርታ ወረዳ ፍርድ ቤት ለአዛውንቷ የ5000 ብር የዋስትና መብት ፈቅዶ የነበረ ቢሆንም የጸጥታ አካላት ውሳኔውን ባለመቀበል እናቲቱን በእስር ላይ አቆይተው እንደነበር ይታወሳል። በትላንትናው ዕለት ግን ፖሊስ የይግባኝ አቤቱታውን ይዞ ወደ ደቡብ ምስራቅ ዞን ከፍተኛ ፍርድ ቤት አመርቷል። ፍርድ ቤቱ የፖሊስን ጥያቄና ክርክር ከሰማ በኋላ የ76 ዓመቷን አዛውንት ወይዘሮ አዛን ሁኔታ በጥልቀት በመመልከት የወረዳው ፍርድ ቤት የሰጠውን የ5000 ብር የዋስትና ውሳኔ አጽንቶታል። ፍርድ ቤቱ የፖሊስን የይግባኝ ጥያቄ ሙሉ በሙሉ ውድቅ ማድረጉን ተከትሎ ላለፉት ቀናት በመቀሌ ደብረዳሞ አካባቢ በሚገኘው የፖሊስ ጣቢያ ታስረው የቆዩት ወይዘሮ አዛ ህሉፍ ከእስር ተፈተው ወደ ቤተሰቦቻቸው ተቀላቅሏል። የፍርድ ግምደል እስራትና የህግ የበላይነትን መጣስ ማህበራዊ ሚዲያ ላይ ከፍተኛ ቁጣ ቀስቅሶ የነበረ ሲሆን የዞኑ ፍርድ ቤት ውሳኔ ግብዓታዊውን የፖሊስ እገታ የቋጨው ሆኗል ተብሏል። የባህር መስመሮች የብሔራዊ ልማት ጉዳይ ናቸው። የቀይ ባህር ተደራሽነትን ፍላጎት እንጂ የግጭት መንስኤ አይደለም ሲል የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ ተናገሩ። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ቲሞቴዎስ በቅርቡ ባደረጉት የውጭ ፖሊሲ ንግግራቸው የባህር በር ተደራሽነትን የብሔራዊ ልማት ጉዳይ ሲሉ ገለጹ። ሚኒስትሩ የአገሪቱ የባህር በር ፍላጎት እንደ ፍላጎት እንጂ እንደ ግጭት ሊታይ እንደማይገባ በመግለጽ ኢትዮጵያ በቀይ ባህር ላይ ካላት ፍላጎት ጋር ተያይዞ ለሚነሱ ቀጠናዊ ስጋቶች መለሳለስ አሳይታለች ብለዋል። ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ በተዘጋጀ መድረክ ላይ ንግግር ያደረጉት ጌዲዮን ቲሞቴዎስ የባህር መስመሮች ተደራሽነት የብሔራዊ ልማትና ቀጠናዊ እርስ በርስ የመደጋገፍ ጉዳይ ነው ብለዋል። ይህ እንደ ግጭት ሊፈረጅ አይገባም፣ እንደ ፍላጎትም ሊወሰድ ይገባል ሲሉም ገልጸዋል። አክለውም የኢትዮጵያ የባህር በር የሌላት መሆኑ በንግድ፣ በሎጂስቲክስ፣ በኃይል ደህንነትና በረጅም ጊዜ ኢኮኖሚ እቅዶች ላይ ተጽዕኖ ማሳደሩን ቀጥሏል ሲሉ ተናግረዋል።